ዛሬ በጠዋቱ እንግዲህ ተነስቻለሁ ጉዞ ወደ ጅማ ልሄድ ነው። ለድምጽ ይቅርታ ጉንፋን ይዞኝ ነው እና ጅማ እየሄድን ልንሄድ ስንል ምናምን ነገር ያጋጠመንን ነገሮችና መንገድ ላይ እንዴት እንደነበረ ምናምን ልንገራችሁ ማለት ነው። አሁን እዚህ ጋውን ስቀርጽ ማለት ነው ኢንተርናሽናል የሚለውን ስቀርጽ ወደ ውጭ ሀገር የሚሄድ አይመስልም። እንደው ቅዱስ ሚካኤልን ቀን አቅርብልኝ፣ ቅዱስ ሚካኤልን ቀን አሳየኝ፣ ኢንተርናሽናል በረራውን አሳየኝ። ሌላ ምን እላለሁ? ለዚህ ቀን ያብቃኝ መድኃኔዓለም። አሜን በሉ ኮሜንት ላይ እና ጉዞ ወደ ጅማ እየሄድን ነው ማለት ነው። ያው እጄ ጥፍሬና ስለተሰራው እያሳያችሁ ነው። ብቻ እየሄድን ምን እንደገጠመን ያው አብረን እንያ። ባይ ዘ ዌይ ኢትዮጵያን ኤርላይንስ ቪዲዮ መቅረጽ አይቻልም ነበረ ውስጥ። እኔ ደግሞ ባለማወቅ ነው እዚህ ጋር ቪዲዮ የቀረጽኩት ማለት ነው። በዚህ አጋጣሚ ይቅርታ። ያው ታይ ተብዬ ነው የተውኩት፣ ለዛ ነው ያቋረጥኩት ምናምን። እናንተም እንዳትሳሳቱ መቅረጽ አይቻልም። እቺ ጓል ሀናናት ምናልባት ቲክቶክ ላይ የሚገባ ከሆነ ፊቷን ማሳየት ስለማፈልግ ለዛ ነው። እና እግዚአብሔር ማለት ነው ኢትዮጵያን ኤርላይንስ መለሱን ስላችሁ ከአንድ ወር በፊት ነው የተቆረጠ ትኬቱ። ቆይ እንትኑ ስክሪንሾቱን እዚች ጋር ምናምን ጎን ላይ አስገባዋለሁ ከቻልኩ ማለት ነው። ሻንጣችንን አልያዝንም፣ እቃዎቻችንን በፌስታል ምናምን ነገር ይዘን እየወጣ ኤክስቴንድ ልናስደርግ ያ እንሞክር ብቻ መለሳል። ያው በረራው ተዘግቷል ተብለን እንግዲህ ወደ ቤት ተመልሰናል ማለት ነው። ወደ ቤት መለሱ ማለት ነው። ወደ ቤት መልሰናል። ወደ ቤት ተመለስን። እቃዎቻችንን ይዘን ወደ ቤታችን ላጥ እያልን ተመልሰናል ማለት ነው። ከዛ ስግደት ነበረ። ስግደትን ያው ጅማ እናሳልፋለን ብለን ነበር ያሰብነው፣ ግን አዲስ አበባ ሳልፈን በቶበት በማውጣታችሁ ተርፈች ኪሳራ የለባችሁ። የቤተክርስቲያን ማሰሪያ ነው። ደግሞ ከቀረስኩኝ ያው ይደገማል ድጋሚ ይሆናል ብዬ ነው። ጓላና ያው ፊቷን ስቲል እንደሸፈነች ነው ማለት ነው። ፋሚሊ ይረዱልናል። ጉዞ ወደ ጅማ ጀምረናል ማለት ነው። እየበረርን ነው። ሌትስ ጎ ቱ ጅማ። አብራችሁ እየመጣችሁ ስታበሉ ታያችሁ። ከዛ በኋላ እንግዲህ ያው ፋይናሊ ጅማ ደርሰናል። ጅማ ገብተናል በሰላም እግዚአብሔር ይመስገን። ያው በዓል ደርሰናል። አመሰግናለሁ። ቀጣይ ቪዲዮ ለቃለሁ።